ሰላም እንዴት ናችሁ? በዛሬው ቪዲዮ የደም መርጋት 7 ማስጠንቀቂያ ምልክቶችን እናያለን። አብራችሁ ቆዩ። አንደኛ ያልተጠበቀ በአንድ ክንድ ወይንም ደግሞ እግር አካባቢ እብጠት ካለ፣ ሁለተኛው ምክንያቱ ያልታወቀ ድንገተኛ ደም የቀላቀለ ሳል ካለ፣ ሶስተኛው የተጎዳው እግር ወይንም ክንድ ላይ ከፍተኛ ህመም የሚኖር ከሆነ፣ የተጎዳው ክንድ ላይ ቆዳው የመቀየር ከለሩ የመቀየር ወይ የመቅላት ነገር ካለ፣ አምስተኛው ደግሞ ምንድነው ትኩሳት ካለ እዛው ቦታው ላይ ማለት ነው፣ ስድስተኛው ትንፋሽ ማጠር ወይንም ያልተጠበቀ ለመተንፈስ መቸገር ካለ፣ ሰባተኛው እና የመጨረሻው ደረት አካባቢ ህመምና መወጠር አይነት ካለ ጠንቀቅ ማለት ያስፈልጋል ማለት ነው። ምልክቶቹ ከላይ ያየናቸው ከሆኑ እንግዲህ እስቲ መንስኤዎቹ ምን ናቸው የሚሉትን የተወሰኑትን ላንሳላችሁ። በዘር ሊመጣ ይችላል። ሁለተኛው ደግሞ ረጅም ጊዜ አንድ ቦታ ላይ የመቀመጥ ሁኔታ ካለ፣ እንደገና ደግሞ በተለያየ ምክንያት የደም ቧንቧ ጉዳት ሲደርስበት፣ ለምሳሌ በቀዶ ሕክምና ሊሆን ይችላል፣ የተለያዩ ቁስለቶች ሲኖሩ ሊከሰት ይችላል። በስኳር በሽታ ምክንያት፣ በጉበት ምክንያት፣ በልብ ህመም ምክንያት፣ በካንሰር ምክንያት ሊከሰት ይችላል። ወይንም ደግሞ በከፍተኛ ውፍረት ምክንያት፣ ውሃ ባለመጠጣት ምክንያት እና በተለያዩ ምክንያቶች ሊከሰት ይችላል ማለት ነው። አሁን ወደ መፍትሄዎቹ እንሂድ። እነዚህ ምልክቶች ካያችሁ የህክምና እርዳታን ማግኘት የግድ ይላል ማለት ነው። ሁለተኛው ደግሞ የአኗኗር ዘይቤን ማስተካከል፣ በቂ ውሃ መጠጣት፣ ጤናማ አመጋገብንና ስፖርት መስራት ያስፈልጋል ማለት ነው። እሺ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ በሌላ ርዕስ እንገናኛለን። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ እና ላይክ እንዳይረሳ። ቻው ቻው።